ሌተናንት ጀነራል ታደሰ ወረደ በሰጡት ቃለ ምልልስ እኔ እስካሁኗ ደቂቃ ድረስ ፕሬዝዳንት አድርጎ የሾመኝ የለም በማለት አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት መሆናቸውን አረጋግጠዋል። በተጨማሪም በህወሓት ውስጥ ያለውን ክፍል የትግራይ ፖለቲካ ውስብስብ እንዳደረገውና በአሁኑም ወቅት አሸናፊ ተሸናፊ እንደሌለ ገልጸዋል። ይህ ክፍል የጸጥታ ኃይሉም ጭምር በመከፋፈል ከፍተኛ ችግር መፍጠሩንና ሰላማዊ መፍትሄ እንደሚያስፈልገውም አጽንኦት ተሰጥተዋል። ወጣቶች ለመሪነት ሚና መነሳት እንዳለባቸውም አሳስበዋል። ከዚህም በተጨማሪም የኢትዮጵያና የኤርትራ ግንኙነት ወደ ጦርነት እንዳያመራ ሁሉም አካላት ጥረት ማድረግ እንዳለባቸውና የፕሪቶሪያ ሰላም ስምምነት ሙሉ በሙሉ ሊተገበር እንደሚገባ ጠቁመዋል። የኢትዮጵያ መከላከያ ሰራዊት የፋኖ ታጣቂ ኃይሎች ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል አካባቢዎች ያካሄዱትን የተቀናጀ ጥቃት በማክሸፍ ደምስሻለሁ ሲል መጋቢት 12 ቀን 2017 ዓ.ም አመሻሽ ላይ በወጣው መግለጫ አስታውቋል። የፋኖ ኃይሎች ዘመቻውን ያካሄዱት በብርጋዴር ጄኔራል ምግበይ ኃይልና ግብረ አበሮቹ አደረጃጀትና አይዞባይነት ነው ሲል ወንጅሏል። መከላከያ በመግለጫው በፋኖ ኃይሎች ላይ በድምሩ 576 የሰው ኪሳራ አድርሻለሁ፣ አንድ መትረጊስ ጨምሮ 119 ክላሽ 46 ኋላ ቀር መሳሪያ 8 ሽጉጥ 22 ቦምብ ማርክ ያለው ብሏል። በህይወት የተረፉት የፋኖ ኃይል የትም የተበተነ መሆኑን ተረጋግጧል ሲል ገልጿል። ጀነራል ምግበይ ኃይል የትግራይ ጊዜያዊ መንግስት አካል መሆናቸውን ገልጸው ዋና ስራቸው ጸጥታ ማስከበር እንደሆነ ተናግረዋል። የመከላከያ ሰራዊት የሰጠውን መግለጫ እንደሰሙና እንደገረማቸውን በመግለጽ እየተንቀሳቀሱ ያሉ በፕሪቶሪያ ስምምነት መሰረት መሆኑን አጽንኦት ተሰጥቷል። ጀነራሉ ከፋኖ ጋር ግንኙነት አለ የሚለውን ክስ አጥብቀው በመቃወም ከፋኖ ጋር ምንም አይነት ግንኙነት የለንም፣ ከዚህ በፊት ከሻቢያም ጋር አያይዘው ግንኙነት እንዳለን ተደርጎ ይወራ ነበር፣ ከማናቸውም የፋኖ አመራር ጋር ተነጋግሬ አላቅም ብለዋል። ከፕሪቶሪያ ስምምነት ውጭ ምንም አይነት ግንኙነት እንደማያደርጉም አረጋግጠዋል። በህገወጥ የሰዎች ዝውውር ወንጀል ተከሰሱ አንድ የሀገር መከላከያ ሰራዊት አዛዥ ሻምበል መብራት የታዴና ወታደር ጌታቸው ክብረት ህዳር 16 ቀን 2016 ዓ.ም 52 ኤርትራውያንን በሰራዊቱ ኦራል ተሽከርካሪ በመጫን ወደ ኬንያ ለማሻገር ሲሞክሩ ባሌ ዞን ቀርቀርቴ በተባለ የገጠር ቀበሌ ውስጥ ተይዘዋል። የፌዴራል ፍትህ ሚኒስቴር አቃቢ ህግ ባቀረበው ክስና በፍርድ ቤት በቀረበባቸው ፎቶ ሰነድና የሰው ምስክር ማስተባበል ባለመቻላቸው በጋሞ ዞን ከፍተኛ ፍርድ ቤት እያንዳንዳቸው በ8 ዓመት ከ5 ወር ጽኑ እስራትና የ10 ሺህ ብር ገንዘብ መቀጮ ተቀጡም። ፍርድ ቤቱ ተከሳሾቹ ወንጀል የፈጸሙት ለግዳጅ በተሰጣቸው የሰራዊት ኦራል ተሽከርካሪ በመጠቀም መሆኑን በውሳኔው ላይ አስፍሯል። አዲስ አበባ ውስጥ የጭነት መኪኖችን በከፍተኛ ደረጃ ሲዘርፉ የነበሩ 11 አባላት ያለው ቡድን በቁጥጥር ስር ዋለ። ቡድኑ የመንግስት የጸጥታ አካላት አባላትን ጨምሮ የቀድሞ የመከላከያ አባላትን የኢትዮጵያ ንግድ ባንክ ሰራተኞች የተሳተፉ በመሆኑ ታውቋል። ቡድኑ የመከላከያና የፖሊስ ልብሶችን በመጠቀም ሹፌሮችንና ረዳቶችን በማታለል አፍነው በመውሰድ መኪኖች የጫኑትን ሸቀጦች ይዘርፉ ነበር። በተለይም ዘላለም መምሩ፣ ኤፍሬም አብዱል ሐኪም፣ አማርና ፍጹም የተባሉ ግለሰቦች በወንጀሉ ውስጥ ያላቸው ተሳትፎ ተጠቅሷል። ቡድኑ በላንድ ክሩዘር መኪና በመጠቀም ወንጀሉን ሲፈጽሙ የነበረ ሲሆን መኪናው የኢትዮጵያ ንግድ ባንክ ንብረት መሆኗ ተረጋግጧል። በአንድ አጋጣሚ ቡድኑ የጭነት መኪና ረዳት ከመኪና ላይ በመጣል ለሞት ዳርገዋል። ቡድኑ ወንጀሉን ለመፈጸም የተለያዩ የጦር መሳሪያዎችን፣ የፖሊስና የመከላከያ ልብሶችን ይጠቀሙ ነበር። በተመሳሳይ ሁኔታ የተዘረፉ ሰዎች በአካባቢ ወደሚገኙ የፖሊስ ጣቢያዎች በመቅረብ መረጃ እንዲያቀርቡ ጥሪ ቀርቧል። እስራኤል የጋዛ ብቸኛውን የካንሰር ሆስፒታል አወደመች። እስራኤል በጋዛ አጠናክራ በቀጠለችው ጥቃት የጋዛ ልዩ የካንሰር ሆስፒታል ማውደሟ ተሰማ። የጋዛ ጤና ጥበቃ ሚኒስቴር በጋዛ የነበረውን ብቸኛዋ ካንሰር ሕክምና ማዕከል ማውደም አስከፊ ወንጀል ነው ብሏል። የእስራኤል ጦር በበኩሉ የካንሰር ማዕከሉን ያወደመው የሐማስ ታጣቂ በቦታው ላይ ይንቀሳቀሱ ስለነበር ነው ሲል አስታውቋል። ሆስፒታሉ ለመገንባት በገንዘብ በመደገፍ የረዳቸው ቱርክ የእስራኤል ወታደሮች በአንድ ወቅት ስፍራውን እንደ መሰረት አድርገው ይጠቀሙበት ነበር ብላለች። የቱርክ የውጭ ጉዳይ ሚኒስቴር የሆስፒታሉን ጥቃት አውግዞ እስራኤል ሆን ብላ ጋዛ መኖሪያ አልባ እንድትሆንና የፍልስጤም ህዝብ በግዳጅ ለመፈናቀል ያደረገችው ነው ሲል ከሷል። ፋኖ ለአማራም ለኢትዮጵያም ኩራት ነው፣ ምን ጥያቄ የለው። በጀግነት ተዋግቷል፣ በጀግነት ይዋጋ ወደፊትም። እሱ የአብይን ውዳሴ ሙገሳ ጠብቆ የሚዋጋ ሳይሆን አገሩ ወዶ የሚዋጋ ስለሆነ ከተነካችበት አይቆም፣ ወደፊትም አርጓል፣ ያደርጋል፣ እያደረገም ነው ያለው። ይሄ መመስገን አለበት፣ መወደስ አለበት፣ መከበር አለበት። ጥያቄ የለው። ጅብ ቆዳ እጃቸው ላይ አስረው ጥይት አይመታንም ብሎ የሚታገሉ ሰዎች ትምህርት ያደርግላቸዋል። በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው። ለምን ሲባል ጥይት እንዳይመታ እና እነዚህ ድንቁርና ጌቶች ትምህርት እንዳይስፋፋ በብዙ የጎዱን ይገኛሉ።
ልጆቻችን እንዳይማሩ የድሮ ሽፍቶች እንኳን በየአካባቢያቸው ያሉ መድረሳና አብነት ትምህርት ቤቶች አይዘጉም። ሽፍቶች ናቸው። አብነት ትምህርት ቤት ከማያነቡ መድረሳ አይነቡ። የአሁኖቹ ከነሱም የባሱ ናቸው። ሎሬት ጸጋዬ እንዳይነግርህ አንዳች እውነት የሚል ግጥም አለ። በግርግር በጩኸት በመረበሽ ዝግ ብሎ ባለማሰብ ከእውነት ለመደበቅ የሚደረግ ሙከራ ስላለ በዜጎች ላይ ከፍተኛ ጉዳት እያመጣ ነው። በእኛ በኩል በተገኘው አጋጣሚ ሰፋፊ የትምህርት ቤት ጥገናዎች፣ በተለይ ሁላችሁም እንደምታውቁት ኤርሊ ኤጁኬሽን ኪነጋርደን ላይ ዜሮ ክፍል ላይ ሰፋፊ ስራ እየሰራን ነው። ከመጽሐፍ ሽያጭም ሳይቀር አብዛኛው የገነባነው ትምህርት ቤት ትምህርት ያስፈልጋል የሚል የጸና እምነት ስላለ